የሕፃናትን ባህሪ ተላበሱ። ይህ ነገር ግራ ሊገባችሁ ይችላል። ምክንያቱም ጠቢባንና ምሁራን ከልጅነት አስተሳሰብ ወጥታችሁ ወደ ብስለት ተሸጋገሩ ብለው በሚያስተምሩበት ሰዓት የልጆችን ባህሪ ተላበሱ ሲባል ግር ቢላችሁ ምንም አይገርም። አሁን ባለንበት ዘመን ሰዎች በጭንቀት ብዛት ወደ እብደት ባስ ሲልም ራሳቸውን ወደ ማጥፋት እያመሩ እንደሆነ የአደባባይ ምስጢር ነው። ታዲያ ይህ ሁሉ ከምን የመነጨ ይመስላችኋል? የአስተሳሰብ መጠናችን እያደገና እየተመነደገ በሄደ ቁጥር ወደ ሌለሽ ደስታን ሲሰጡ የነበሩት ጠቃቅን ነገሮች ቀስ በቀስ እየደበዘዙ ይመጡና የህይወት ትርጉሙ ግራ ይገባናል። ሕፃናት ልጆች በፈጣሪ ዘንድ ለምን እንደሚወደዱ ታውቃላችሁ? ውስጣቸው ንጹህና በአጓጉል አስተሳሰቦች ስላልተመረዘ ነው። ለአብነት ያህል አንድ ምሳሌ እንመልከት። አንድ አዋቂና ሕፃን በተመሳሳይ ቦታ ሆነው የሆነ ነገር ተመለከቱ እንበል። ሕፃኑም ልቡ እስኪፈርስ ድረስ ተንተክትኮ ሲስቅ፣ አዋቂው ግን በሕፃኑ እንዲመሳቅ ሊገረም ይችላል። አያችሁ፣ ትልቁ ስህተት የሚጀምረው እዚህ ጋር ነው። አዋቂው በአንድ ነገር ለመሳቅ ከበቂ በላይ የሆነ ምክንያትን ይሻል። ሕፃኑ ግን በንጹህ ልብ ብቻ በማሰብ በገንዘብ የማይተመነውን ደስታን ይሸምተዋል። እርግጥ ነው ያለንበት የኑሮ ውጣ ውረድ ስቅስቅ ብለን እንድናለቅስ እንጂ ልክ እንደ ሕፃን ልጅ እንድንቦርቅ አይፈቅድልን ይሆናል። ነገር ግን በዚህ ቪዲዮ እንዴት ወደ ወርቃማው ዘመናችን እንደምንመለስ ልንገራችሁ። የመጀመሪያው እርምጃ ለመደሰት ምንም ምክንያት አለመፈለግ፣ ምክንያቱም የደስታ ጸር ነው። ሁለተኛው እርምጃ ራሳችንን አንገድብ። እኔ ትልቅ ነኝ፣ እድሜዬ ለእንደዚህ አይነቱ ቀልድ ቦታ የለውም፣ 30 ዓመቴ ነው፣ 40 ዓመት ሞልቶኛል አትበሉ። ውስጣችሁ ካዘዛችሁ ጭቃ አብኩታችሁ ተደሰቱ። አያችሁ፣ ዘመናዊው ዓለም እንዲህ አይነቱን ነፃነት እንድትኖሩት አይፈቅድላችሁም። ምክንያቱም ወደር የለሽና ፍስሐ የሞላበትን ሕይወት እንድትኖሩ አይፈቅድላችሁም። በማህበረሰቡ አጥር ታጥራችሁ ደስታችሁን አትገድቡት። የዓለምን ስኬት ሁሉ በእጃችሁ ብትጨብጡት ጎደሏችሁን ከማውራት አይመለሱም። እንደ ሕፃን ሁኑ ሲባል ሙሉ በሙሉ ወደ ድሮ ማንነታችሁ ተመለሱ ማለት ግን አይደለም። ነገር ግን አብዛኛውን የሕፃናት ባህሪ አሁን ካላችሁበት ማንነት ጋር አስታርቃችሁ ኑሩ ማለት መሆኑን መገንዘብ ያሻል። በአሁኑ ሰዓት 90% በላይ የሚሆኑት የማህበረሰብ ክፍሎች ገንዘብ ካገኙ በኋላ ሕይወታቸው ሙሉ የሚሆን ይመስላቸዋል። ነገር ግን እውነታው በተቃራኒ ነው። ወደ ሕፃናት አስተሳሰብ ካልተመለሳችሁ ሕይወት ገሃነብ እንደሆነችባችሁ ትቀጥላለች። ስለዚህ ወደ ሕፃናት አስተሳሰብ መድረክ መጥታችሁ ዓለምን እንዲሁም ቀሪ ዘመናችሁን በደስታ ኑሯት። እናንተስ ስለዚህ ሐሳብ ምን ታስባላችሁ? ወደ ልጅነት መመለስ ደስታን ያጎናጽፋል ብላችሁ ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት አጋሩ። ጊዜ ሰጣችሁ ስለተከታተላችሁን በማመስገን የዛሬው ቪዲዮ ቋጨው። መልካም ቀንን ተመኙ።